አቶ ዮሴፍ ይባላል ሰውዬ አውቀዋለሁ በስ ግን ተሳስተ ይሆናል የሰውዬ አጭበርባሪ ነው ሲባል ሰምቻለሁ ወደርኩታ እኔ ወደርኩት በቃ እኔ ወደርኩት ነገር ድሮም አንቺ አይመችሽ አጭበርባሪ ትያለሽ እንዴ አንቺ በምን አወቅሽ እስቲ ትልቅ ሰው አይደል እንዴ በስ ሰው ሲል ሰምቼ ነው ሰው ሲያወሩ ሰማሁኝ አጭበርባሪ ነው ሲሉ ሰው ያለው ሰምተሽ አንቺ ተደርበሽ ተናገራለሽ እንዴ ትልቅ ሰው አይደለሽ እንዴ ሁለት ነፍስ ሆነሽ ወሬ ከዚያ እዚህ ማመላለስ ጥሩ ነው እንዴ የታውቂዋለሽ አሁን እንዴ አፍሽን ሞልተሽ ለመናገር ሰው ያለው ወሬ ሰምተሽ የታውቂዋለሽ እስቲ ከ27 ብር ተነስቼ ሀብታም ሆንኩ ያለው ሰው አይደለ ይኸውልሽ አታውቂም ከ17 ብር ነው ከ17 ብር ተነስቶ ከ27 ቢሆንማ ምን ይደንቃል ብቻ ሰውየውን አስታውሻለሁ ራሱ ነው እንደውም የሆነ ህንጻ ላይ ያስገነባ ጨረታ አውጥቶ እንወዳደር ስላቸው መስሪያ ቤት አይሆንም አጭበርባሪ ነው እንደውም በማጭበርበሩ ምክንያት ነው ሀብታም የሆነው ብለውኝ አይደለ ይተው ነው አቤት እዚህ ሀገር ምቀኝነት ቆይ አንተ ግን እንደኛ ሚዲያ ላይ አይደል እንዲያየው የታቋለ ችግር የለውም ይኸውልሽ አይደለም እሱ እኔ ታውቂኛለሽ እንዴት ነው የምትናገሪው ዛሬ የት ነበርኩ እኔ የት ነበር ከማጋ ነበርኩ ከጆሲ ጋር ጆሲ አቶ ዮሴፍ